ሰበር ዜና የኢራን ሚሳኤሎች የአሜሪካ F-35 የሚገኝበትን እጅግ ሚስጥራዊና ስትራቴጂካዊ የእስራኤልና ቴቫ አየር ማረፊያ መደብደባቸው ተሰምቷል። ይህ በተሰማ በግማሽ ሰዓት ውስጥ አንድ ስማቸው እንዲገለጽ ያልፈለጉት የእስራኤል ባለስልጣን እስራኤል ለዚህ የምትሰጠው በቀል በጭራሽ ማንም ያልገመተው ታላቅ በቀል ሆኖ ይጻፋል ሲሉ እስራኤል ኢራንን ልታጠቃ መሆኑን ለሲኤንኤን አሳውቀው ዓለምን ጉድ ያስብለዋል። እስራኤል የኢራንን የኑክሌር መገኛ ቦታዎችን የምታጠቃ ይሆናል የሚል ጆሮን የሚያጨው መረጃ አፈትልኮ ወጥቷል። ይህ የሚሆን ከሆነ ኢራን የዓለም ጦርነት መጀመሯን የሚያውጅ እሳት ታወርዳለች ተብለዋል። የኢራን ጦር ከእስራኤልና ከአሜሪካ ምንም አይነት ከባድ አጸፋ ሊመጣ ይችላል የሚለው አያስጨንቀውም የሚል ዜና ወጥቷል። በነገራችን ላይ ዛሬ ሌሊቱን ኢራን እስራኤልን እንዳጠቃች በሰዓታት ውስጥ ነው ኢራናውያን በግፍ አደባባይ በመውጣት መንግስታቸው እስራኤል ላይ የወሰደውን እርምጃ በከፍተኛ ድጋፍ የገለጹት አደባባይ ወጥተው ነው። የአሜሪካ ፕሬዝዳንት ጆ ባይደን እስራኤል የኢራንን ጥቃት አምክናለች፣ ታላቅ ድል ነው፣ አጸፋ መስጠት ግን የግጭቱን መልክ ይቀይራል፣ አድማሱንም ያሰፋል የሚል ማስጠንቀቂያ ለጠቅላይ ሚኒስትር ቤንጃሚን ኔታንያሁ መላካቸው ተዘግቧል። ስላዳመጣችሁን ከልብ እናመሰግናለን።